እግዚአብሔርን ሆድ ብሶት በቃ ሊያለቅስ ነበር። አባ ስልህ አቆም ጋር የሆነ ዋጥ አረካውና መጀመሪያ እንደውም ከመነጽር ውጭ ነበርኩኝ እኮ። ከዛ ልክ እሷ ስትመጣ ከግሬ ከጥፍሬ ተነስቶ እንደዚህ አነቀኝ ወጣ። ከዛ ልክ ከፍ ሳረጋ ተማይ ድብድብ አላለም። ቀስ ብዬ በሸሉ ወደ ጋራ ኮይና መነጽሬን ግርግጫ አድርጌ አሁን ማን አይዋል ብዬ ነው እንጂ በጣም ነው ስሜታዊ ያደረገኝና በጣም ስሜታዊ ነበር። እኔ ደግሞ ደንግጬ እኔ ስሜቴን ያው ንገራቸው ባለፈው የልደቴ ቀን ራሱ ለብቻ አግኝቶኝ እንትን ብለኝ እኔ በቃ ስሜቴን መግለጽ አልችልም። እና ተፈጠረ መሰላችሁ የልደቷ ቀን በሌሊት ሄጄ ቤተሰቦች እንደውም የልደቷ ነገር አለ ያደረግኩት አላልኳችሁም? በሌሊት ሄጄ ቤቷ ሰርፕራይዝ እላታለሁ። በቃ እሺ ምን አላለችኝም። ለካሷ ደስ ብሏታል። እኔ ደስ ያላት አልመሰለኝም። እንዲህ አንቺ አምሻል እንዲህ ምናምን አልኳት ማለት ነው። ተኝቼ ነው የመጣውና ከፈትኩለት ምናምን ከዛ አንዴ ልተኛ አልኩ። ተመልሳ ለዛውም የመጣው ከማሚ ጋር ነበረ አይደለ? ማሚም ነበረች። ከዛ አንዴ ልተኛ አልኳቸው። እኔ ኬክ ምናምን እንዳለ አዘጋጅተን ቁጭ አድርገን ሰርፕራይዝ ምናምን እንላታለን። ብድግ አለችና ምን አለችና አንዴ ልተኛ ብላ አይደለም። እንዴት መሰላችሁ ቤተሰብ ተኝቼ ደስታውን ማጣጣም በቃ እኔ አልለመድኩም። ይሄ ይመስለኛል የበኋላ ታሪኬ የሆነ ሌላ የሆነ አፌክት ያደረገኝ ነገር አለ ይመስለኛል ሳይኮሎጂካሊ እና ደስታዬን የምሬን ነው። እኔ አሁን ውስጤ ያለቀሰ አንዳንዴ እንባ አይወጣም ማለት ብዙ አልቃሽ አይደለሁማ። በጣም ነገሮች በጣም ሲያደክመኝ ነው እንጂ ይሄ ቶሎ ፊቴን አታየው። ልክ ማዘኔን እኮ ታውቃለህ፣ ሲደብረኝ ታውቃለህ። ግን ደስታዬንና በጣም የተጎዳሁበት ነገር ለማየት በጣም ወይ የሚቀርበኝ ሰው መሆን አለበት አሊያም ደግሞ እኔ ቶሎ አላሳይም፣ ሪያክት አላረግም። እና ለዛ ነው በጣም ደንግጬ ነበረ። እንባዬ መጣ ያዝ አደረኩት። እና እኔ ደግሞ ብዙ ጊዜ ኤንጌጅመንት ማየው ሲያለቅሱ ምናምን እኔ በቃ አይ ሰው እንደ ስሜቱ ይለያያል እንዴ። ማልቀስ ግዴታ አይደለም ሲጀመር፣ ሲለቀስ ደስ አይልም። እና ብዙ ሰዎች ደግሞ የእውነት ነው ወይ በጣም በቃ ተቸግረናል። ቤተሰቦች የእውነት እንደሆነ ለማሳየት ምን ላድርግላችሁ? የእውነት ነው እንድታውቁ ፈልገው ነገር ቅድም ብያለሁ። ምንም አይነት ለቪዲዮም ወይም ደግሞ ለተለያዩ ነገሮች አይደለም። በስልክም ደውላችሁ ጠይቃችሁኝ ጓደኞቼ፣ ቤተሰቦቼ በሀገር ውስጥም ከሀገር ውጭ ያላችሁ ሁላችሁም የእውነት ነው። ከዚህ በኋላ ትንሱና እኔ በፍቅረኝነት እንቀጥላለን እግዚአብሔር እስከሚያስተሳስረን ድረስ ማለት ነው። እና ይህን ይመስላል ቤተሰቦች አይደል? እና አባትዬ ለአንተ አንዲች ስጦታ ይዤ እንደኔ የመጣሁት እና እሺ አባትዬ ዛሬ አንድ ነገር ይዤ ለኔ የመጣሁት ምን አንደኛ እኔን በሁለተኛ ደግሞ ሌላ ነገር ይዤ ነው የመጣሁት እና እሱን ነገር ደግሞ ለመስጠት ግዴታ ያንተ ምን ያስፈልገኛል? ትብብር። ምን ላድርግልሽ? እሱም ደግሞ መጀመሪያ አይንህን ትጨፍንልኛለህ። አሁን ቀጥ በስርዓት እንደዚህ ግሬን አስተካክል። ደግሞ ቆይ እንኳን ያዘው ምን እያደረግሽ? ተፈቶበት ነው። እኔ እኮ ምን አይነት ሚስት ነው ያለኝ? እሺ ስን ያዘው። እሱ እንደዚህ ይዘህ ከዛ እንደ ማምነት ታውቃለህ አይደል? በጣም ነው ማምነው። አይንህን እንደዚህ ብለህ ጨፍን። እሺ እንደማታይ ስለማምነህ ነው። እሺ የሚታይ ነገር አለ? ምንም የለም። ጨፍና በጣም አስጨፈንሽ። ጨፍን እንጂ ኧረ ቆየሽ።
የትኛው? ግንባሬን ሳመኝ፣ ግንባሬን ሳመኝ እንደጨፈንክ። እሺ አሁን ማየት ትችላለህ። ምን ልልሽ? ቼክ ምንም ነገር አልተሰማህም? ቲሸርትህ ግን አሁን እንዳይሰማ አድርጌ ነው ያስገባሁት። የሚያምር መስቀል ነው የገዛሁልህ። በጣም ነው የሚያምረው። ሳማው መስቀሉ በጣም ነው የሚያምረው። ማይ በጣም ተቸገርሽ የኔ ቆንጆ። እስቲ ኧረ አልቅብሃለሁ። በጣም ነው የማመሰግነው። ችግር የለም። ቤተሰቦች እንዴት ነው? ደግሞ በጣም ነው የሚያምረው። አብሶ መስቀሉ ሲያምር አንገት ላይ የሆነ ሰዓት ነበር። ከዛው ልቀህ አላየውም፣ አይቼው አላውቅም። እና ከዛ ብዬ ሰማ አንድ ነገር ልንገርህ። እንጃ በጣም ነው የምወድህ፣ በጣም ነው የማከብርህ። እና አባቴ ታውቃለህ፣ በጣም ተስፋ ቆርጬ ድብርት ውስጥ ገብቼ ማለት አንተን በዛ ስሜት ውስጥ ነበርክ፣ ግን ከኔ አትብስም። እኔ በጣም ተስፋ ቆርጬ ነገሮች ደክመው ሁሉ ነገር ሰልችቶኝ በነበረ ሰዓት ነው እና ወደ ህይወቴ የመጣው። ልክ ጭልም ብሎ ጭልም ያለ ክላስ ውስጥ አንድ ባትሪ ይዛ ስትገባ ልክ ይደምቅ የለ ልክ እንደዛ ነው ህይወቴን ያደመቅከው። እና የኔ ሁሉ ነገር በጣም ነው የምወድህ፣ በጣም ነው የማፈቅርህ። አንተ ማለት ለእኔ በጣም ሁሉ ነገሬ ነህ። በቃ ሁሉ ነገሬ ስልህ ኤቭሪቲንግ በቃ ምንም ያላንተ መድመቅ አልችልም፣ ያላንተ አያምርብኝም። አንተ ማለት ብዙ ጊዜ ትለኛለህ፣ አንቺ ለእኔ ጌጤ ነሽ ትለኝ የለ አንተም ለእኔ ጌጤ ነህ። የህይወቴ ፓዝላይን በቃ የህይወቴ መስመር፣ እያንዳንዱ ነገር ላይ በህይወቴ አለ ከእንግዲህ። እና አንተን ስላገኘው ፈጣሪ አንተን ስለሰጠኝ በጣም ነው አመሰግነው። እና አባቴ በጣም ብዙ አመት ኖርልኝ። እሺ ስትኝ እኮ አልችልም። አውቃለሁ። እንባ ነው የሚመጣው። አሁን እራሱ እንባ